ክርስትና የሰከነ መንፈሳዊ ሰብዕና ነው። እርግጥ ያለ ማንነት በማዳመጥ የተሞላ ማርያማዊ መንፈሳዊ መሻት እንደ ማርያም ያለ አርምሞን ገንዘብ አርምሞ ነው ክርስትና። ናጥሪ እንከ አርምሞ ወይ ውሃተ ከመማርያም ይላል። እስመ ወደሳ እግዚ በወንጌል ማርያም ሳሬት መክፈል ተሰናየ ዘኢያይድዋ እንደ ማርያም ያለ አርምሞና ትዕግስትን ገንዘብ እናድርግ። ማርያምስ የማይቀሟትን በጎ ዕድልን መረጠች ብሎ ጌታ በወንጌል አመስግኗታል። የሚያስመሰግን ሰብዕና ረጋ ብሎ መስማት ነው። ራሳችንን ጻድቅ ካደረግን ኪሳራ ነው። ከበሮ መምታት ስለቻልን ገነት ገባን ማለት አይደለም። አሁን እነዚህ ካሜራማኖች እዚህ ጋር ተቀምጠዋል። ጠቅላላ ወንጌል ለመስማት የተዘጋጁ ካሉ አስተላላፊ ብቻ ከሆኑ ከሞባይሉና ከኢንተርኔቱ ያለሱ ናቸው፣ ግዑዛን ናቸው። በኔትወርክ ነው የሚሰሩት። የሉም ለመንግስተ ሰማያት የሉም። ለነሱም ያስፈልጋቸዋል፣ መስማት አለባቸው። የሚዘምሩት ልጆች ዘምረዋል። ወንጌል ለመስማት ጆሮአቸው በቃ እኔ ዘምሬ በቅቻለሁ ካሉ ማስተላለፍ ከዚህ ከማይኩ እኩል ናቸው። ማይኩ ነው የጮኸው፣ እነሱ አይደሉም። ከመኪና ያነሰ ማንነት ያላቸው ሰዎች አሉ። ገዳም ይሄዳሉ፣ የአዲስ አበባ ፍትፍት ተሸክመው ሲመለሱ መንገድ ላይ ዛፍ ስር ይበላሉ። ከዛ ገዳም የሚያገኙት ነገር የለም። አንዳንዶቹ ሲሄዱ ይጠማቸዋል። ገዳሙ እስከሚደርሱ ሃይላንዱንም ውሃውንም ብስኩቱንም ኩኪሱንም እየበሉ ሲደርሱ ከበር ተሳልመው ይመለሳሉ። ደርሶ መልስ ነው። ከጎማው እኩል ናቸው። ጎማው እንኳን አቧራውን ይዞ ይመጣል። አንዳንድ ሰዎች አሉ ሰውነታቸው ተገኝቶ እግዚአብሔር ቤት ውስጥ ነፍሳቸው የሌለች። መድኃኔዓለም ልብ ይስጠን ለሁላችንም። ስለዚህ እግዚአብሔር ለሁላችንም ያስፈልጋል አያስፈልግም? ጽድቅ ማለት እግዚአብሔር ያስፈልገኛል ብሎ በእግዚአብሔር አሰራር ለማመን ራስን ማዘጋጀት ነው።